ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን ሰላም ነው። እንግዲህ ዛሬ በአዲስ መረጃ መጥቻለሁ። እንግዲህ ዲቪ 2027 በቅርቡ ይጀምራል። እንግዲህ በቅርቡ ሲጀመር አዳዲስ የሆኑ መረጃዎችን እየወጡ ነው። ከነዚህም መረጃዎች የተወሰኑትን ላካፍላችሁ መጥቻለሁ። እንግዲህ ዲቪ 2027 በጥቅምት መጀመሪያዎቹ አካባቢ ወይም የሚቀጥለው ሳምንት ላይ ይጀምራል። ለአንድ ወር ይሄዳል ማለት ነው። ከነዚህ ውስጥ አዳዲስ መረጃዎች ከሚባሉት አንደኛው አዳዲስ ህጎች መጥተዋል። ከነዚህ ህጎች ውስጥ አንደኛው ምንድነው? የምንከፍልበት ዲቪ ሎተሪ በፊት ነፃ ነበረ። አሁን ግን $1 እንድንከፍል ዲቪ ሎተሪ ይገልጻል ማለት ነው። ስለዚህ ይሄ ምንድነው? በየዲቪ ሎተሪው ወይ ደግሞ በአንድ ሰው በሞላበት ታይም በአንድ አፕሊኬሽን $1 ይጠይቃል ማለት ነው። ይህንንም በዶላር በተለያዩ መንገዶች እንከፍላለን ማለት ነው። ይህም ማለት የመጀመሪያው አንድ አፕሊኬሽን በመሞላበት ጊዜ ነጠላም በሲንግልም እንሁን ያገባም ቢሆን ለእያንዳንዱ አፕሊኬሽን $1 ይከፍላል። ይህንን ዶላር እንዴት ነው የምንከፍለው? አንደኛው የዶላር አካውንት ካለን ለምሳሌ የተለያዩ የክፍያ አማራጮች ማስተር ካርድ እንዲሁም ፔፓል አካውንት ካለን ከዛ ቀጥታ መክፈል እንችላለን። ከሌለን ደግሞ ቀጥታ ኢንተርኔት ካፌ ወይም ደግሞ ዲቪ ሎተሪ የሚሞሉ ተቋሞች ወይም ሱቆች በመሄድ እነሱ በከፈቱት አካውንት የአንድ ምንዛሪውን በብር ዋጋ እየከፈልን መሙላት እንችላለን ማለት ነው። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ደግሞ ውጪ ያሉ ዘመዶች ወይም ቤተሰቦች ካሉን እነሱን ውጪ እዛው ሆነው ለኛ እንዲሞሉልን ማድረግ። ይሄ ምንድነው? አንደኛ እነሱ የክፍያ አማራጭ ስለሚኖራቸው እነሱ ክፍያውን ከፍለው እንዲሞሉልን ያደርጋል። ሁለተኛ ደግሞ እዛው ሆነው የኛን ኢንፎርሜሽን በመላክ እነሱ እንዲሞሉ ማድረግ ነው ማለት ነው። ይሄኛው ዋናው ዘንድሮ የተቀየረው ዋናው ነገር ማለት ነው። $1 እንድንከፍል ያዛል። ሌላኛው በዲቪ ሎተሪ ሁለተኛ አዲስ መረጃ የሚባለው ኮታ ነው። በፊት በየአመቱ ዲቪ 2024 25 እንዲሁም 27 በነበሩት የዲቪ ሎተሪዎች ቶታል አጠቃላይ የዲቪ ኮታ የተሰጠው ወይ ደግሞ ዲቪ ሎተሪ የሚደርሰው ሰው አጠቃላይ 55000 ሰው ነበር። አሁን ግን 3000 ሰው ቀንሰው ወደ 52000 እድለኞችን ለዲቪ ሎተሪ ያዘጋጃሉ ማለት ነው። 3000ውን ለሌላ ፕሮግራም ይጠቀሙታል ማለት ነው። ስለዚህ ሁለተኛው መረጃ ይህንን ይመስላል። ሌላኛው እና ዋነኛው ዲቪውን እንዴት መሙላት እንችላለን? ሌላው አጠቃላይ ዘሴም ነው። አይ ቲንክ ፓስፖርት በዚህኛው የዲቪ ሎተሪ ይመጣል የሚል ሐሳብ አለ። ሙሉ መረጃ ባይኖርም ግን ፓስፖርት እንደ አዲስ ያስፈልጋል የሚል መረጃዎች እየወጡ ነው። እሱን ሲደርስ የምናየው ይሆናል። ሌላኛው ምንድነው? አሁን ለጊዜው የዲቪ ሎተሪ እንትኑ አልተጀመረም። የዲቪ ሎተሪ መሙላት አልተጀመረም። ይህም ማለት አሁን መሙላት የሚጀምረው ከሚቀጥለው ሳምንት ጀምሮ ነው። ስለዚህ የዲቪ ሎተሪ ለመሙላት ማንኛውም እድሜው ከ18 አመት በላይ የሆነና እንዲሁም ከ18 አመት በታች ሆኖ በቤተሰብ እገዛ መሙላት ማንኛውም ሰው መሙላት ይችላል። ስለዚህ ከሚቀጥለው ሳምንት ጀምሮ ለአንድ ወር ያህል ከጥቅምት መጀመሪያ ከመስከረም መጨረሻ እስከ ጥቅምት መጨረሻ ድረስ የዲቪው አሞላል ፕሮግራሙ ይካሄዳል ማለት ነው። ስለዚህ ያኔ ደግሞ ዲቪ ፕሮግራሙ ሲጀመር ያኔ ደግሞ እንዴት እንደሚሞላ በደንብ ዲቴል የሆነ ዋና የሚያስፈልጉት ፎቶ ፎርማቶች የሚያስፈልጉ ዶክመንቶች እንዴት መክፈል እንችላለን $1 እንዴት መክፈል እንችላለን $1 የሚከፍሉ ቦታዎችን በእኔም በኩል ደግሞ አንዳንድ በዶላር በአካውንት በኢትዮጵያ ብር መንዝረው ለሚከፍሉ ሰዎች እኔም ለተወሰኑ ሰዎች
የዲቪ ሎተሩን ዶላር እየከፈልኩ እንትላችኋለሁ ማለት ነው አሳያችኋለሁ ማለት ነው ስለዚህ ዋናው የዲቪ እንትኑ እስኪ ጀምር ድረስ መሙላቱ ዲቪ ኦፕን እንትና ሎተሪው ዌብሳይቱ እስኪከፈት ድረስ እንጠብቃለን ማለት ነው ስለዚህ በሚቀጥለው ሙሉ አሞላሉንና ቀደም ተከተሉን ይፋ እናደርጋለን አሁን ለጊዜው ዌብሳይቱ የዩኤስ ዲፓርትመንት ኦፍ ስቴትስ ይሄ ነው ዲቪ ዌብሳይቱ አሁን ለጊዜው ቼክ ለማድረግ ነው 2026 እና 2025 አዲስ 2027 ኢንትሪ ለማስገባት ገና ጊዜው ስላልደረሰ አንድ ሳምንት ጊዜ ስላለው በዛ ሰዓት ሲከፈት ኢንትሪ 2027 ሲከፈት ሙሉ ያሞላሉን ፕሮግራም ማሳያችሁ ይሆናል ለዛሬ እዚህ ላይ ብቃን እነዚህን ህጎች ቀድመ ጥንቃቄ በማድረግ ለመሙላት መዘጋጀት አለባችሁ ማለት ነው አመሰግናለሁ